ሜትሮሎጂ በረዶ ሊዘንብ ነው እያለ ነው። ባለፈው ሳምንትም እንደሱ ሲሉ ነበር፣ ግን ምንም የለም። አየሩ ደስ ይላል። ደህና አደራችሁ። ደህና አደርሽ። እንዴት ናችሁ? ደህና ነን። አቶ ጉርካን አልመጣም እንዴ? እሱ እንደዚህ በጠዋት አይመጣም። ይኸው እጅሽ ይባረክ። አመሰግናለሁ። አጣጥሙት። ሹክራንዬ፣ እኔም ቡና ፈልጋለሁ። እሺ እሺ፣ ይቻላል። የቡና ማፊያ ውስጥ ነው። እንደምትፈልጊው ያድርገሽ አፊ። አሁን ለጠበቆቹ እንደውል፣ አስቸኳይ ስብሰባ ማድረግ አለብን። አው ልክ ነህ። ብቻ ምንም ነገር አድርገን ይህንን ሰውዬ እናስወግደው። እኔም ሌላህን እነግረዋለሁ። ጂሃንዬ ከቡድኑ ጋር አንድ ላይ ይመጣል። እሱ መፍትሄ የሚያገኝ ይመስለኛል። ኦ ኢሻን፣ ሰላም ቤተሰብ፣ እንኳን ደህና መጣችሁ ሸሪኮቼ። ታህሲን፣ ታውቃለህ ሳሚት፣ በአንድ መኪና ስትመጡ እያየኋችሁ ነበረ። ማለቴ አንድ ቤት ውስጥ የሚኖሩ አንድ መስሪያ ቤት የሚሰሩ ሁለት ሰዎች ለምን በሁለት መኪና ይመጣሉ? ልክ ነው፣ ቁጠባ ነው። ልክ ናችሁ። ገብጋባ መሆን ጥሩ ነው። ደግና ታህሲን፣ ቆይ እዚህ ምን ታደርጋለህ? አረ ተው እንጂ ሳሚት፣ እኔ እናንተ ሸሪኮች አይደለን እንዴ? ይህ ሆቴል የእኔ ሆቴል ነው አይደል እንዴ? እንግዲህ ወንድሜ፣ ሽርክናችን በቅርቡ ያበቃል። ይህንን ታውቃለህ አይደል? እሺ ጂሃን፣ እሺ ልክ ነህ። አዎ ሽርክናውን ማቆም ከፈለግ አሁን እናድርገው። ግን መጀመሪያ ሂሳባችንን ተረጋግተን በደንብ እንስራ። እንደዛ ይሻላል። ማን ዕዳ አለበት፣ ማን በማን ስር ነው የመሳሰሉትንና የዕዳውን ጉዳይ ራሳችን ብናስተካክሉ ይሻላል። ከዛ በኋላ ሁሉም ሰው የራሱን ህይወት ይኖራል። ከዛ ሁላችንም ሰላም እንሆናለን። እሱን የምንሰረኛ አይደለንም፣ ጠበቃዎቹ ናቸው። እሱ አስፈላጊ አይደለም። ሂሳቡ በጣም ቀላል ነው። ለሽርክናው ሙሉ $500 ሚሊዮን ሰጥቻለሁ አይደል እንዴ? እሱ ወደ እኔ ኪስ ነው። እና ደግሞ ካሳውም አለ። የምን ካሳ? አዎ ካሳ። ታህሲን የኔን ሸርሊ ስለ ዕዳችን አውቆ አምልጦ እንዳይወጣ ብለህ አስበህ አንተ ራስህ ነህ ባለቀ ሰዓት ላይ ይህንን ውል ያዘጋጀው አንተ ራስህ ነህ አይደል? እሱ ደግሞ አያመልጠኝም። እና እስኪ ነው ደግሞ ካሳው ስንት ይላል መሰለህ? ይኸውልህ $2.5 ሚሊዮን። አሪፍ። ግን ይሄ አንቀጽ ለሁላችንም ነው። ሽርክናውን ማቋረጥ የሚፈልግ ሰው ካለ ካሳውን የግድ ይከፍላል። ስለዚህ ያለብህ የካሳ ገንዘብ $2.5 ሚሊዮን ነው። ገበያው ላይ ደግሞ $1 ሚሊዮን አለብህ። አጠቃላይ ዕዳ $3.5 ሚሊዮን ማለት ነው። እሱን ከጨረስክ እናስተካክላለን። ምንም ችግር የለም። እና ደግሞ ጂሃን፣ ይሄ ቢሮ በጣም ቆንጆ ነው። እዚህ ተቀምጬ አላውቅም። ሰፊ ነው፣ ምቹ ነው፣ ውብ ነው። ከፍተኛ ጥራት ያለው ቢሮ ነው። እዚህ ብሰራ በጣም ደስ ይለኛል። ጂሃን ተመልከት፣ ብዙ ቦታዎች አሉ። ለአንተ ለራስህ ማስተካከል ትችላለህ። እና ደግሞ ሜሌክና ኑህን ከዚህ በኋላ ጫፋቸውን እንዳትነካቸው ብዬ መናገር ያለብኝ አይመስለኝም። አለበለዚያ አንተ ቀበሮ የሆንክ ከመሰለህ እኔ ደግሞ ጭራ ነኝ። እሺ ታህሲን የኔ ሸርሊ አግኝቻለሁ። አንላቀቅም። ዋው ይህንን ማመን አልችልም። በጣም ይገርማል። ስለዚህ ከመሌክና ኑ ጀርባ ያለው ሚስጥር ትልቁ ኃይል ታህሲን ዩኒሸርሊ ነው አይደለም? ይገርማል። በጣም ይገርማል። እውነቱን ለመናገር በ40 ዓመት ራሱ አላስበውም ነበር። ምንድነው ቆይ ያደረግሽው?
በፈጣሪ ንገሪኝ እስኪ ምንድን ያደረግሽው? እንዴት ነው ታሲንን የሸወድሽው? ጥሩ ደግፏቸዋል። ግን ታውቂያለሽ ይህንን ስራ ጥሩ አድርገሽ ሰርተሽዋል። ደጋግመሽ ግን እንዲህ አይነት ስራ ከሰራሽ ችሎታሽ በጣም እንደሚያስገርመኝ ግን እወቂ። የኔ ጅል ወንድም ጂሃንና እኔ ከነዚህ ሰዎች ጀርባ ያለው ሰው ማን ነው ብለን እንጠይቃለን። ምን አይነት ስልጣን ነው ያለው? ማን ነው የሚረዳቸው? ይህንን እያሰብን እያለን ለካሴ ይኸውና ማን ነው የሚረዳቸው? ግልጽ ነው፣ ታሲን ይንሼርሊ። ይህንን ዜና በደንብ አድርጌ ለጂሃን እነግረዋለሁ። ደዊ ለፈለግሽ ሰው ደዊ። እኔ ከዚህ በፍጹም አልሄድም። ፍጠኝ። ሰላም ነው አክስቴ። በጣም ትልቅ ዜና አለኝ። ከነዛ ካኑና መልክ ጀርባ ማን እንዳለ ለማወቅ ፈልገን ነበር። በኋላ ላይ ያለው ባለስልጣን ማን እንደሆነ ለማጣራት ስሞክር ደርሼበታለሁ። ማን እንደሆነ እንድነግር ትፈልጋለህ? ልንገር፣ ዝግጁ ነህ? ታሲን ይንሼርሊ። ምንጣፎቹ በእጅ ነው የሚሰሩት። ባለቤቱን አስተዋውቃችኋለሁ። ወይዘሮ ስምሩ፣ ምን ጉር ነው? ስምሩ ሻንሳላን የምንጣፍ ሱቅ ውስጥ መሸጥ ጀመረች እንዴ? አይ ከፈጣሪ ፈቃድ ውጭ ማንም ሰው ምንም አይሆንም። ወይዘሮ ስምሩ። ቡንያሚን፣ ሰላም። እዚህ እየሰራሽ ነው መሰለኝ። እንኳን ደስ አለሽ። አዎ እዚህ ነው የምሰራው። አመሰግናለሁ። ጥሩ ነው፣ ስሪ። ታውቂያለሽ፣ መስራት ምንም የሚያሳፍር ነገር አይደለም። ሰው ለመኖር ሻጭም ሆነ ወዛደር መሆን ይችላል። አዎ አስፈላጊ ከሆነ ወዛደር ሆኜ እሰራለሁ። ምንም ችግር የለውም። አረ ምን ችግር ይኖረዋል? ከመስራት የበለጠ ቆንጆ ነገር የለም። ግን ሰው ያዝናል። ይኸውልሽ አንድ የምወደው አባባል አለ። መቼም ፈጣሪ ማንንም ሰው ካለው ነገር ዝቅ አያደርገው የሚባል ነገር አለ። በጣም እውነት ነው። በጣም እውነት። ለምሳሌ አንቺ ታላቋ ስምሩ ሻንሳላን፣ የሻንሳላን ቤተሰብ ንግሥት፣ እያንዳንዱ ንግግሯ ልክ እንደ ትእዛዝ የምታይባት ሴት እጣ ፋንታ የሚባል ነገር መጥቶ አሁን የምንጣፍ መሸጫ ሱቅ ውስጥ ሻጩ ነሽ ተገኘሽ። ታውቂያለሽ፣ ምንም አልዋሽሽም፣ አዝኛለሁ። ግን አንድ ሌላ ነገር ልንገርሽ ወይዘሮ ስምሩ። አንዳንዴ እግር ራስ ይሆናል ወይዘሮ ስምሩ፣ አንዳንዴ ደግሞ ራስ እግር ይሆናል ይባላል። ግን ምንም ይሁን ምን እንደዚህ ሆነሽ ሳይሽ እኔ በጣም ከፍቶኛል። አይክፋ ቡንያሚን፣ እኔ አልከፋኝም። እሺ ለምን እንደሆነ ታውቃለህ? ያው ተራ ይቀያየራል ብለሃል። እንግዲህ ያ ተራ እየተቀያየረ ነው ያለው። አንዴ ብቻ አይደለም ደግሞ የተቀየረው። ከዛ አንተ ሳታውቀው ያ ታች ወረደ ብላ ያሰብከው ራስ ተመልሶ ወደ ላይ ይወጣል። ቡንያሚን፣ ህይወት እንዲህ ናት። እንግዲህ ምን እንደሚመጣ ማወቅ ከባድ ነው። ወይዘሮ ስምሩ ይመስለኛል ግልጽ አድርጌ እየተናገርኩ አይደለም። ማለት ይሄ በነገራችን ላይ ቦታ ከተቀየረ በኋላ የሚመጣው ይቅርታ ተቀባይነት አይኖረውም። እሺ አይ በጭራሽ በትክክል አልተረዳሽኝም። ውይ በቃ በጣም ብዙ ስራ አለብኝ አሁን። እንግዲህ ለመኖር መስራት አለብኝ። እሺ ምንጣፍ የመግዛት ፍላጎት ከሌለ መሄድ ትችላለህ። ምንጣፍ የመግዛት እቅድ የለኝም ወይዘሮ ስምሩ። ባለቀ ሰዓት ላይ ውሉ ላይ ያስገባው አንቀጽ ነው። እሱ ደግሞ አያመልጠኝም። ካሳው ስንት ይላል መሰለ? 2 ሚሊዮን ዶላር። አንተ የተረገምክ ቡንያሚን፣ ደግሞ ምን አይነት ተንኮል እያጠናከርክ ነው? አፈር ብላ ቡንያሚን፣ ነዳጅ እንኳን አልሞላህም። አፈር አባህ ብላ። አሁን የት አባህ ነው ያለው? እስኪ ላገኝህና። የምንጣፍ ሱቅ ሻጭ ሆነሽ አሁንም እየጮርሽብኝ ነው ያለሽው። ይገርማል። ወይ አምላኬ! ወይኔ አቶ ሳሚት! አቶ ሳሚት! አቤት። ምን ልታዘዝ ጌታዬ? አንተ ሰውዬ አንዴ እንኳን ስራ ላይ ተገኝ። እስኪ ስራ ቦታ ላይ ተገኝ። አሁን የት አባህ ነህ? አይ
ስራ ቦታ ነኝ ያለሁት። ባዛር ስራ አለኝ። እሱን ጨርሼ አሁኑን ወደ ቤት እሄዳለሁ። ብዙ አልቆይም። ቡንያሚን ደግሞ ምን አይነት ተንኮል እያጠናከርክ ነው? አይ አቶ ሳሜት፣ እኔ ምንም ተንኮል አልሰራሁም። አቶ ሳሜት፣ ሱምሩ፣ ወይዘሮ ሱምሩ። ሱምሩ አልክ? ምን እያልክ ነው ቡንያሚን? የምን ሱምሩ ነው ያልከው? አቶ ሳሜት፣ ልክ ከባዛር እየወጣሁ እያለ በደንበኛችን ጉርጃን ቤት እያለፍኩኝ እያለ ወይዘሮ ሱምሩን አየኋት። ያ አናዳርጁ ጉርጃን ምንጣፍ የገዛ ነው ሰውዬ እሱ ሱቅ እየሰራች አየኋት። ሱምሩ ሻጭ ሆና እየሰራች ነው ያልከው? ማለቴ ሻጭ ማለት ከባድ ነው። በቃ ዝጋው፣ መጣሁ። ሳሜት፣ እዚህ ምንድን ነው መሳሪያው? እየሰራው ነው። መተዳደሪያዬን ከዚህ ነው ማገኘ። መተዳደሪያ ገንዘብ እያገኘሽ ነው? ሆቴሎች ውስጥ ስራ ስታጪ መጨረሻሽ እዚህ ምንጣፍ ሻጭ መሆን ነው ማለት ነው? በስራዬ እኔ ማፍርሰው አይደለሁም። ላቤን ጠብ አድርጌ ነው የምሰራው። እያየ ነው። ታያለሽ፣ ገና ቁራጭ ዳቦ እንድትለምኝ አደርግሻለሁ። ምግብ የሚባል ነገር እንዳታገኝ አደርግሻለሁ። ካፓዶሻ ውስጥ እንድትንከባለ ያደርግሻለሁ ብዬሽ ነበር አይደል? አስታውሽ። ከዚህ በላይ ምን ልታደርግ ነው ሳሜት? ሆቴሎች ውስጥ እንዳልገባ አድርገሃል። እሺ፣ ከዚህም ልታባረኝ ነው የፈለግከው? አባረኛ። ሳሜት፣ በቀላሉ ተስፋ መቆርጥ ይመስልሃል እንዴ? በጣም ተሳስተሃል። እሺ፣ አስፈላጊ ከሆነ ገበያ ውስጥ ሎሚ ይሸጣለሁ፣ ካስፈለገም ቤት አጸዳለሁ። ግን ካንተ እጅ በፍጹም ምንም ነገር አልጠብቅም። ይሄው ሱምሩ፣ ይኸውልህ ምግብም እሰራለሁ፣ የሰው በር እያንኳኳው እሸጣለሁ። ምን ልታደርግ ነው ታዲያ? እንዴት ልታስቆመኝ ነው ያሰብከው? ይኸውልህ በህይወት እስካለው ድረስ መጥፎ ስራ አይሁን እንጂ የትኛውንም አይነት ስራ እሰራለሁ። ገባ? የተረዳሁት ነገር ቢኖር ያንተ ሚስት እያለሁ ራሴን በጣም እየጎዳሁት ነበር። ማንነቴን፣ እኔነቴን፣ ሁሉ ነገሬን አጥቼ ነበር ስኖር የነበረው። ግን ደግሞ በጭራሽ አትጥለኝም ሳሜት፣ ይሄንን ታውቃለህ መቼም። ምንም ብታደርግ እኔም በፍጹም መጣላት አትችልም። ከአንተ ጋር እያለሁ ብቸኛ ያገኘሁት ነገር ቢኖር የእንዳንተ አይነት የወረደ ሰው ሚስት መሆኔ ብቻ ነው። ተግባባን? አዳምጪኝ ሱምሩ። ምንም ብታደርገኝ አልሸነፍም። በፍጹም አታስቆመኝም። እንዲህ እንደ አዲስ መወለዴን መቼም ቢሆን ልታስቆሙ አትችልም ሳሜት። የምለው ገባ? ታያለህ፣ ገና ልጆቼ መልሼ ወስዳቸዋለሁ። ቤተሰቤን ከአመድ አንስቼ መልሼ ገነባለሁ። እና ደግሞ በአሁኑ ንጹህ ነው የሚሆነው። ምንም ሚስጥር የሌለበት፣ ምንም ፍራቻ የሌለበት ኑሮ እና ሁላችሁም ታዩታላችሁ። ገባ አይደለ? አልገባኝም። ምን ሊፈጠር ነው? አቶ ሳሜት፣ እንኳን ደህና መጣ። የመጣሁት በሰላም አይደለም ቡርካን። ይህች ሴት ሱቅ ውስጥ ምን ታደርጋለች? እስኪ ንገረኝ። አቶ ሳሜት፣ ወይዘሮ ሱምሩ እኮ። አዳምጠኝ። ይህችን ሴትዮ አሁኑኑ ታባርራታለህ። አሁኑኑ አዋርደህ ታባርራታለህ። ገባህ? አሁኑኑ ከእሷ ጋር ያለህን ግንኙነት ቁረጥ። አቶ ሳሜት፣ እባክህ አሁን ሂድልኝ። ምን ማለት ነው? አቶ ሳሜት፣ እባክህን ሂድ። ይህ የሥራ ቦታዬ ነው። እዚህ የሚሠራውና የማይሠራውን የምወስነው እኔ ብቻ ነኝ። ኧረ እባክህ ቆይ፣ እያወራሁ ያለው ከማን ጋር ነው? ከሳሜ ሻንሳላን ጋር መሆኑን ረስተዋል መሰለኝ። ካፓዶሻ ውስጥ የሚሆነው እኔ የምለው ነገር ብቻ ነው፣ አትርሳ። እንግዲህ ስለ ካፓዶሻ ምንም አላውቅም፣ ግን ሱቄ ውስጥ የሚሆነው እኔ የምለው ብቻ ነው። ኧረ እባክህ ተው፣ አንተ ሰው አታናደኝ እባክህን። አስወጣት ካልኩህ ታስወጣታለህ አሁኑኑ። አቶ ጉርካን፣ ከእሱ ጋር አትከራከርሽ። እኔ በቃ ሄዳለሁ። አይ፣ ወዴትም አትሄጂም። ይሄ ቆይ ማን ነው? ማን ስለሆነ ነው ቤቴ ድረስ መጥቶ እኔን የሚያዘኝ? ጉርካን! አይ እንግዲህ ችግር ከኔ ጋር ነው አይደለ? እኔን ማለት የምትፈልገውን ነገር በለኝ። የጉርካንን በራ አንኳኩቼ ስራ ስጠኝ ያልኩት እኔ ነኝ። አፍሽን ዝጊ፣ አፍሽን ዝጊ። አዳምጠኝ ቡርካን፣ ለመጨረሻ ጊዜ ነው የምነግርህ። እቺን ሴትዮ ከዚያ አስወጣት። አቶ ሳሜት፣ እባክህ ከሱቅ ይውጣልኝ። ይሄ አንተ ሆቴል አይደል። እኔም ብሆን ያንተ ተቀጣሪ አይደለሁም። እባክህን ተወኝ። ልጅ ነህ ብዬ እድል እየሰጠሁ ነው። የምናገረው ለመጨረሻ ጊዜ ነው። ወይ እቺን ሴትዮ አሁኑኑ ታባርራታለህ፣ አለበለዚያ ከሻንሳላን ቤተሰብ ጋር አንድም ስራ ቆይ ባልሰራስ ምን እንዳይመጣ ነው ሰውዬ? ከዚህ በኋላ ብትለመነኝም ራሱ ካንተ ጋር አልሰራም። አሁን ፍጠን፣ ከቤት ውጣ፣ ውጣ። ምን አልክ አንተ ሰው? እዛ ሆቴል ሄደ ተቀጣሪዎች ላይ ጩህ። ሂድ በቃ። ለዚህ እጅህን ታገኛለህ ቡርካን። ገና ስራችንን አልጨረስንም። የምትችለውን ሁሉ ማድረግ ትችላል። እኔና አንቺ ገና ብዙ የምናወራረደው ሂሳብ አለን። ድጋሚ እንገናኛለን። በፈለገው ጊዜ አለሽ።
በሉ ወደ ሥራ ሰዎች፣ ሁላችሁም ወደ ሥራ ተመለሱ። አቶ ጉርካን ለእኔ ስለተከራከርክልኝ በጣም አመሰግናለሁ። ኧረ ምስጋና አያስፈልገውም ሱምሩ፣ ምንም አታስቢ። ማድረግ ያለብኝና ያደረግኩትኝ። በጣም አመሰግናለሁ። ግን ሳሜት በዚሁ ዝም አይልም። አንተን የሆነ ነገር ያደርጋል። ከዚህ ሌላ ምንም ችግር እንዲፈጥርብ አልፈልግም። ስለዚህ ይህንን ስራ ልልቀቅ። እንደሱ ሳይሻል አይቀርም። አያስፈላጊ አይደለም። ለምን እንደዛ ታደርጊያለሽ? አይደለም ሳሜት ሳንሻላን ይቅርና ሙሉ ዓለም ፊቱን ቢያዞርብኝ ማንንም ያለ ጥፋቱ አላባረርም። በተለይ ደግሞ አንቺ። ዛራ። አቤት ወይዘሮ ኒሃይት። ቆንጆ ቡና አፍይልኝ፣ መጠጣት እፈልጋለሁ። ብጠጣ ደስ ይለኛል። ቡና እንኳን ጨርሰናል። ወይ ሻይ አፈላለሁ፣ እሱን ትጠጫለሽ። ፈጣሪ እባክህ ሁኔታዬን ይኸው። ሳሜት፣ አይ ከዚህም ሊያባረረን ነው እንዴ? ሳሜት እንኳን ደህና መጣ። አመሰግናለሁ ወይዘሮ ኒሃይት። እንኳን ደህና መጣ አቶ ሳሜት። ተቀመጥልህ ነበር ግን ያው ሁኔታውን እያየኸው ነው። አይ የመቀመጥ እቅድ የለኝም ወይዘሮ ኒሃይት። ወይ ወደ ውስጥ እንግባ እንዴ? ሱምሩ ግን እዚህ የለችም። እኛ ሻይ ቡና እያልን ማውራት እንችል። እዚህ የመጣሁት ሱምሩን ፈልጊያት አይደለም ወይዘሮ ኒሃይት፣ አንቺ ጋር ነው የመጣሁት። እኔ ጋር? አዎ አንቺ ጋር ነው የመጣሁት። ማለቴ ወደ ቤት ልወስድሽ ነው የመጣሁት። በእሷ ምክንያት ለአንቺ ጥሩ አልነበርኩም። ይቅርታ ጠይቃለሁ። አይ ምንም ማለት አይደለም፣ ምንም አይደለም። ያው በሰዓቱ ለአንቺ ጥሩ አልነበርኩም። በሱምሩ በጣም ተናድጄ አብጄ ነበር። በዛ ንዴት ምንም አይታየኝም ነበር። እናም አንቺ ላይ ጥፋት ሰርቻለሁ። በጣም ትልቅ ስህተት ነው የሰራሁት። በድጋሚ ይቅርታ አድርጊልኝ። ግን ታውቃለህ፣ አንተ ልክ ነህ። አዎ ልክ ነህ። ከቤተሰቦቿ ምንም አይነት ነገር መደበቋ ትክክል አይደለም። ብዙ ትልቅ ሚስጥሮችን አውቀሃል። ስለዚህ መደበቋ ልክ አልነበረም። አንተ ልክ ነህ። ያው ምን ይደረጋል፣ የሆነ ሆኗል። አሁን ምንም ማድረግ አይቻልም። ያለፈውን ነገር መቀየር አንችልም። ወይዘሮ ኒሃይት ነይ ወደ ቤት እንሄድ። እንዴ ቆይ ሱምሩስ? ሱምሩ እዚህ ትንሽ ትቆያለች። ከዛ እናያለን፣ ሁኔታውን እናያለን። አዎ ልክ ነህ፣ በጣም ልክ ነህ አቶ ሳሜት። ማንም ሰው ቢሆን ከቤተሰቡ እንደዚህ አይነት ትልቅ ነገር ከደበቀ ቀጥሎ የሚመጣበትን ነገር በሙሉ መቀበል አለበት። ትክክል። እሺ አብሬህ እመጣለሁ፣ ግን ካላስቸግርኩ ጠብቀኝና ሻንጣዬን ከውስጥ ላምጣ፣ ከዛ እንሄዳለን። አይ ወይዘሮ ኒሃይት እቃሽን መሰብሰብ አስፈላጊ አይደለም። ከፈለግሽ የሚያመጣ ሰው እልካለሁ፣ ወይም ደግሞ አዲስ መግዛት እንችላለን። አመሰግናለሁ። ምንም አይደለም፣ እባክሽ። ዛህራ ወደ ትልቁ ቤት ሊሄድ ነው። ለኤኒሴ ንገሪያት እሺ። እጭ ሲያናድድ በፈጣሪ። ሰላም ነው ውዴ? እውነት ያችን ሴትዮ ገላታለሁ ቡንያሚን። እና ደግሞ ማንም ሰው አያስቆመኝም። አላስጠነቀቅሽኝም እንዳትሉ ተግባባን? የትኛዋን ሴትዮ ነው? ሂክመት ነው? እባክህ የሌለ ነገር አታውራ ቡንያሚን። የምን ሂክመት ነው? ሂክመትን ለምን እገላታለሁ? ቱርካን ደግሞ ምን አድርጋሽ ነው? እባክህ ሴትዮዋ ምንም የምችለው ነገር የለም። በዛ ላይ ደግሞ ውሸታም ናት። አይኔን እያየች ነው የዋሸችው። እኔም ከድሮም ደስ አትለኝም። ንገሪ፣ ምን አድርጋ ነው? ወይዘሮ ሂክመት ባለንበት መጣች። ከዛ ወጥ ውስጥ ጸጉር አለ አለች እና ወጥ ውስጥ ጸጉር አገኘች። ማን ነው እንዲያደረገው ስትል አይኔን እያየች እኔ አይደለሁም አለች። እቺ ሰይጣን! ታምናለህ? እኔ አልሰራሁትም አለች። አረ ጭራሽ አልነካሁትም አለች። ስሚ፣ እኔ ለምን የለሁበትም አላልሽም? ለምን እሷ ናት አላልሽም? ለምን ዝም አልሽ? አንድ ነገር አትም ነበር እንዴ? አንተ ደግሞ ወይዘሮ ሂክመትን የማታውቃት ይመስል ገበታውን ትታወጣች። ከዛ በሚቀጥለው ጸጉርሽን እላጨዋለሁ አለችና ሄደች፣ ወጣች። ቆይ አንዴ፣ ምን እያደረክ ነው? እጭ ምን እያደረክ ነው? ቆይ አንዴ፣ ጸጉርሽ ከተላጨ ፊትና አይንሽ በደንብ ይታያል። ፊትና አይንሽ። ቡንያሚን፣ እውነት ትዕግስቴ ተማጧል። እንደዚህ የምትቀጥል ከሆነ አንተ አመዳም ካንተ ጋር መሆን አልችልም። እሺ ፈጣሪ ሆይ ድረስልኝ። ኒሃይት መጣች። ምን? ቡንያሚን፣ ምንድን ነው የምታየው? አግዛት እንጂ።
እንኳን ደህና ቆየኝ ቡንያሚን። እንዴት ነህ? ደህና ነኝ ወይዘሮ ኒሃይት። እጅሽን ልሳም። እንኳን ደህና መጣሽ። ጀናን፣ ለመጨረሻ ጊዜ ከተገናኘን በኋላ እንዴት ነሽ? ቡንያሚን፣ መኪናውን በደንብ አጽዳው እና ደግሞ እባክህን እስኪ መስታወቶቹን በደንብ አስወሉን። ገባ? እሺ እሺ። እኔ እንግባ ወይዘሮ ኒሃይት። ስሚ፣ ኒሃየትን አይተሻታል? በአቶ ሳሜት እጅ ውስጥ ገባች። በህልሜ ነው እንዴ? እስኪ ቆንጥጭኝ። ምን አይነት ነገር እየተፈጠረ ነው? እዚህ ቤት እየተፈጠረ ያለው ነገር ምንም አልገባኝም። ምንድን ነው? ቡንያሚን፣ ጉድፈላ። ኒሃየት ተመልሳ መጣች። ሁሉንም የቤቱን ዕቃዎች በጽዳት ያዟቸው። መብራቶቹን በደንብ ተደርገው ይወልወሉ። ሂክመት፣ አሁንም ቤት ውስጥ እየተጣደፍሽ ነው ያለሽው? ሰላም ነው? አንቺ? አዎ፣ እኔ ከተለያየም በኋላ እንዴት ነሽ? እቺ ሴት እዚህ ምን ታደርጋለች? ለምን ቤታችን አመጣት? ለምን መጣች እያልኩ እኮ ነው ወንድሜ። ወይዘሮ ኒሃየት በስተመጨረሻ ወደ ቤት ተመለሰች። እኔ ራሴ ነኝ ሄጄ ያመጣኋት። ምንድን ነው የምታወራው ወንድሜ? ራሳችን በበር ገፍትረን አላስወጣናቸው? እሷንና ልጇን ከቤት ገፍትረን አላስወጣናቸውም? ከህይወቴ ውጡልኝ ሂዱ አላልክም ነበር? ዳግመኛ እንዳላችሁ ብለን እነዚህ ሰዎች አላባረርካቸውም ነበር? ለምንድን ነው እቺ ሴትዮ እዚህ ቤት የምታመጣት? ንገረኝ፣ ለምንድን ነው ያመጣት? ስህተት ነበር። ስህተት ነበር? ምን ማለት ነው? ያ ትልቅ ስህተት ነበር። አለቀ። ያኔ በስምሩ በጣም ተናድጄ ወይዘሮ ኒሃየትን ያደረግኳት ነገር ልክ አልነበረም። ለዛ ነው ያመጣኋት። አልቀበለው። ከዚህ ቤት መውጣት አለባት። ስህተቴን አስተካክያለሁ። እዛ ሄጄ ወይዘሮ ኒሃየትን ይቅርታ ጠይቄያታለሁ። እሷም ደግሞ ይቅርታዬን በትህትና ተቀብለዋለች። ከዛ አንድ ላይ ወደ ቤት ተመልሰናል። በቃ ይሄ የማይሆን ነገር ነው። አልቀበለውም አልኩ። ይኸው ተመልከት። ሳሚት፣ አንዴ እኔ ውድ እባክህ ላይ ሄጄ ፊቴንና እጄ የምታጠብ እፈልጋለሁ። እሺ? በሚገባ ወይዘሮ ኒሃየት እባክሽ እንደፈለግሽ ክፍልሽ እረፍት ማድረግ ትችላለሽ። አመሰግናለሁ። ሂክመት፣ አሁን እዚህ ነው ያለሁት። እናወራለን። እሺ? እብድ ነህ እንዴ? ሂክመት፣ ጤነኛ አይደለህም ወይ? ምን ለማድረግ እየሞከርክ ነው? እንዴት እቺን ሴትዮ እዚህ ታመጣታለህ? ቆይ ምን ብላ ነው? መታለመነችህ? አለቀሰችብህ? አርጅቻለሁ መኖር አልችልም ማለች? ምን ሆነ ነው እዚህ ይዛት የመጣው? ለምንድን ነው ያመጣት? አይ እንደዛ አይነት ነገር አላለችም። ታዲያ ለምንድን ነው? ይኸውልሽ እኔ አንድ እቅድ የምን እቅድ ነው? እቅዱን ጨርሰነዋል። በቃ አባረናቸዋል። ሌላ ምን እቅድ አለ? ምን ልታደርግ ነው? ንገረኝ እንጂ። እቺ ሴትዮ እዚህ አምጥታታል። ከዛ ደግሞ ስምሩን ታመጣታለህ አይደለም? እሱ ነው እቅድ። ስምሩ በፍጹም አትመጣም። ይኸውልሽ እሷን ከምድረ ገጽ አጠፋታለሁ። ሂክመት፣ ይህን ቃል አስታውሻ አጥፋታለሁ። አሁን እናቷን ወስጄባታለሁ። ልጆቹ ራሱ እሷን ማየት አቁመዋል። እናቷንም ቢሆን ወደዚያ አምጥቻታለሁ። ገባሽ? እህቴ ኤኒሴን አዋራታለሁ። ከዛ ቤት አስባርራታለሁ። ይህችን ሴት አጠፋታለሁ። በጭራሽ አልተዋትም። አጠፋታለሁ። በጭራሽ አልፈልግም። እኔ አልፈልግም። ነግሬሃለሁ። ይህችን ሴትዮ እዚህ ቤት አልፈልጋትም። አያገባኝም። አሁኑኑ አስወጣት። የገዛ እናቷ ራሱ ትታት ሄዳለች። ገና በቁሟ አሰቃያታለሁ። ገና በቁሟ አሰቃያታለሁ። መቲን፣ በቃ ለምሳሌ ወጣ ነው። አስፈላጊ ሰው ከመጣ ደውለህ አሳውቀኝ። እሺ አቶ ጉርካን። ወይዘሮ ስምሩ፣ አንቺም ገና አልበላሽም? አዎ፣ ግን ስወጣ እበላለሁ። ልወጣ ነው። አንድ ላይ እንሄድ። አይ አታስብ፣ ከእነሱ ጋር እወጣለሁ። መልካም ጊዜ ይሆንልህ። ሁሉም የሚበሉት አንድ ባንድ ነው። በሰዓት ተከፋፍለዋል። እዚህ ደስ የሚል ቤት አለ። በ2 ደቂቃ ውስጥ እዛ መድረስ እንችላለን። እሺ፣ በቃ ቦርሳዬን ይዤ ልምጣ። እሺ፣ በሩ ጋር ጠብቅሻለሁ።
አመሰግናለሁ። ሽኩራን። ምንም አይደል። እቺ ሴትዮ በ2 ሳምንት ውስጥ አቶ ጉርካንን ትቆጣጠረዋለች። ምን አለች በሉ? የእውነት ይመስልሻል? እርግጠኛ ነኝ። ለምሳ እየወጡ ነው እንዴ? መሰለኝ። ትላንትም ዛሬም ሁለቱ ብቻቸውን እየወጡ ነው ያሉት። ይሄ ነገር ደስ አላለኝ። አዎ እውነት ነው። ሳሚት ሻንሰላን ድንገት ይችን ሴትዮ መፍታት የፈለገው ለምን ይመስላችኋል? ስታስበው ቆይ ለምን ይፈታታል? አይኗ ሌላ ቦታ እኮ ነው ያለው። ስለዚህ የተወራው እውነት ነው ማለት ነው። የምን ወሬ ነው ደግሞ? ከብዙ ዓመታት በፊት የሆነ አይነት ወሬ ነበር። ምን አይነት ወሬ? ስለ ቅርስ ተመራማሪዋ በጣም መጥፎ ናት ይባላል። በጣም መጥፎ። አዎ ግልጽ ነው። መጀመሪያ ሰላጣ እንብላ፣ በደንብ ያስበላናል። ትወጃለሽ አይደል? ያው ምንም ቢሆን ለእኔ ችግር የለውም። እሺ፣ ስለዚህ ሰላጣው በወይራ ዘይት የሚሰሩና የመብል ፍላጎታችንን የሚጨምሩ ምግብ እንዘዝ። አንተ የፈለግከው ነገር መሆን ይችላል አቶ ጉርካን። እኔ ብዙም ፍላጎት የለኝም። እሺ፣ ስለዚህ ኩሽና የምንብላ። እሺ፣ የሚጠጣስ? አንዳንድ ብርጭቆ እንያዝ አይደል? ወደ ስራ መመለስ አለብኝ። ስለዚህ ባልጠጣ የተሻለ ነው የሚሆነው። የራሳችን ቤት እኮ ነው። የመንግስት መስሪያ ቤት ተቀጣሪ አይደለሽም። አይ አመሰግናለሁ። እንደዛ ካልሽ ለኔ አምጪልኝ። አሁኑን ይዤ እመጣለሁ። እዚህ ቤት ስጋቸው በጣም ቆንጆ ነው። የሚሰሩትን ኩሽኔም ትወጂዋለሽ። እንቺ የኔ ውድ፣ እሺ ይህን ውሰጁ። በእውነት እጄና ወገቤ ታመመ። አይ ተመስገን ነው ተመስገን። ወይዘሮ ኒሀየት ምን ስታደርጓለች? ምግብ ሰጥሻት? ዛሬም ቢያላለችም አደል? አይ ወይዘሮ ኒሀየት ሄዳለች። አየር ለመቀበል ወጥታ ነው። አቶ ሳሜት ነው መጥቶ የወሰዳት። ቆይ ሳሚት መጥቶ ወሰዳት ነው ያልሽው? አዎ ቤት ልወስዳት ነው አለና ወሰዳት። ፈጣሪ ድረስልኝ። ከዛስ? እሷን በቃ ዝም ብላ ሄደች? ተቻኩላ ነው የወጣችው። ስትሄድ ለኤኒሴ ወደ ቤት እንዴድኩ ንገሪያት አለች። ፈጣሪ ሆይ፣ እቺ አሁን እናት ነው የምትባለው? ምንም አልገባኝም። ቆይ ግን ይሄንን ስሙር ታውቃለች? አላውቅም እህቴ። ስትሄድ ለልጇ አልደወለችም። ከወጣች በኋላ ደውላ ከሆነ አላውቅም። ወይ ጉድ! ዛሃራ መደወል ነበረብሽ እኮ። አይ እህቴ ደውዬ አላውቅም። ይሄ የቤተሰብ ጉዳይ ነው። ኒሀየት ህልመኛ ናት። ተከትላይ ልትመጣ ትችላለች። እዚህ መሀል አልገባም። ሱምሩ፣ አንድ ነገር ልጠይቅሽ እፈልጋለሁ። አቶ ሳሜት በጣም ተናዶ ነበር ወደ ሱቅ የመጣው። ያው እሳት ለብሶ እሳት ጎርሶ ነበር። ግን ለምንድን ነው እንደዛ የሆነበት? ምክንያት አለው። ማውራት የማትፈልጊ ከሆነ ችግር የለውም፣ አላስገድድሽም። ስለ እሱ ማውራት አልፈልግም። በጣም ይቅርታ፣ የማይመለከተኝ ጉዳይ ውስጥ ገባው። በጣም ይቅርታ። ይቅርታ። ሄሎ እህቴ ንሴ። ሱምሩ ልጄ፣ ቆይ ዛሬ እናትሽን አዋርተሻት ነበር? አይ መጨረሻ ላይ ያወራ ነው ከቤት ወደ ስራ ስወጣ ነበረ። ምን ነው የተፈጠረ ነገር አለ? አዎ ወይዘሮ ኒሀየት ወደ ቤት ተመልሳለች። ወደ ቤት ተመልሳለች? ቆይ ይሄ ምን ማለት ነው? ማለቴ አቶ ሳሜት መጥቶ ይዟት ወደ ትልቁ ቤት ሄደ። አስገድዷት ነው እህቴ? አይ ማሬ፣ ተገዳ አይደለም ሄደችው። አቶ ሳሜት መጥቶ ነይ ወደ ቤት ወስድሻለሁ አለ። ከዛ እሷም ዝም ብላ ሄደች። ስለዚህ በገዛ ፈቃዷ ነው ሄደችው? አዎ። ይሄ ሲሆን እኔ ቤት አልነበርኩም። ዛህራ ናት ይሄንን ያየችው። ያው እሷ እንዳለችው በፈቃዷ ነው ሄደችው። እሺ እህቴ ንሴ። እሺ። ሃሎ ሱምሩዬ፣ ሰላም። እማዬ ቆይ ምን እያደረግሽ ነው ያለሽው? ምን አደረግኩኝ? ንገሪኝ። ዛሬ ዛሃራ ቤት ማን መጥቶ ነበር? በእርግጠኝነት እያወራሽ ያለሽው ወደ ቤት ስለመመለሴ ነው። ለምንድን ያደረግሽው? ለምን ሄድሽ? አረ በፈጠረሽ፣ ሳሚት መጥቶ 1000 ጊዜ ይቅርታ ጠየቀኝ። ወይዘሮ ኒሀየት፣ አንቺ ላይ ያደረግኩት ነገር ትልቅ ጥፋት ነው፣ ይቅር በይኝ እባክሽ፣ ወደ ቤት እንመለስ አለኝ። ከዛ ተመለስኩ። ዝም ብለሽ ሄድሽ? አዎ። ታዲያ ምን ማድረግ ነበረብኝ ሱምሩ? ይቅርታ ምን ማድረግ ነበረብኝ? እዛ የገማና የበሰበሰ ቤት ውስጥ መቆየት ነበረብኝ? ወይ ገላይም መታጠብ ወይ መጸዳጃ ቤት መሄድ አልችልም? እዛ ቆይቼ እንድሞት ነው የምትፈልጊው? እስኪ ንገሪኝ። እማዬ ስሚኝ፣ ሳሜት ያደረገንን ነገር በእንዴት አይነት ፍጥነት ነው የረሳሽው? በዛው ድቅት ሌሊት ውዴ ይቅርታ ጠየቀ እኮ 1000 ጊዜ ይቅርታ ጠየቀ። ከዛ ተነስቼ ወደዚህ መጣሁ። እማዬ ሱምሩ ሀሳብሽን ለመሰብሰብ ሞክሪ እና ደግሞ የራሴ እቅድ አለኝ። ዝም ብዬ እንደ በሬ ለማንም አልነዳም። ገባሽ? በነገራችን ላይ አንድ ነገር ልንገርሽ፣ ሳሚት ከልቡ ናፍቀሸዋል።
በጣም ያስታውቃል። አይኑ ላይ ይታይበታል። ካላንቺ መኖር አልቻለም። ቀስ ብዬ አታልለዋለሁ። ቀስ ብዬ አሳምነዋለሁ። ትንሽ ትዕግስት ይኖርሽ። ከዛ ወደ ቤት ትመለሻለሽ። ትንሽ ብቻ ጠብቂኝ። ማን ነው ወደዛ ቤት የሚመለሰው? ቆይ በጭራሽ እዛ ቤት አልመለስም እማዬ። ስሚኝ፣ አንድ እግሬንም አላስገባም። እሺ የሌለ ነገር አታውሪ። እና ምን ልታደርጊ ነው? ለእንዲህ አይነት ተራ ክፍያ ሙሉ ቀን ልትሰሪ ነው? እማዬ ምንድን ነው እያደረግሽ ያለሽው? ምንድን ነው? እኔ አልገባኝም። ሁሉም ነገር ያልፋል ሱምብሮ። ለሁሉም ችግሮች መፍትሄ አላቸው። በቃ እንነሳ፣ ወደ ስራ መመለስ አለብኝ። እሺ ጥሩ። ሂሳብ ያምጡልና እንሄዳለን። እባክሽ ሂሳብ ታመጭልን። ምግብሽን አምጥቼ ይልሻለሁ። አመሰግናለሁ። እዚህ ጋር አስቀምጠዋለሁ። ሴቪ ላይ እንዴት ነሽ? ያው ጥሩ ጥያቄ እንዳልሆነ አውቃለሁ፣ ግን ምን አይነት ሁኔታ ላይ እንዳለሽ ማወቅ ፈልጌ ነው። የኖህ ነገር በጣም አሳስቦኛል ኤስማ። የት ይሁን ደህና ይሁን አይሁን አላውቅም። አሁን ላይ በህይወት ይኑር አይኑር እንኳን አላውቅም። በዚህ ምክንያት እኔ ላብድ ነው። አሁን ላይ በእኔ ምክንያት በጣም እንደተናደዱ አውቃለሁ፣ ግን አንቺን ሊያባሩሽ ሁላ ደርሰዋል። ለዛም በጣም ይቅርታ እሺ። ግን አንድ ስልክ እንድትደውይልኝ ይፈልጋለሁ። ስልኬ እኔ ጋር አይደለም። እዚህ ስመጣ ወጥ ቤት አስቀምጬ ነው የመጣሁት። የአቶ ጂያን ቀጥተኛ ትዕዛዝ ነው። አይ ስልክሽ እንድትሰጭኝ አልፈልግም። እንደዚህ አደጋ ውስጥ አላስገባሽም። ግን ለመሊክ ደውለሽ ኖህ ደህና መሆኑን ትጠይቅልኛልሽ ኤስማ? ስልክሽን አልፈልገውም። ለኖህም እንድትደውይለት አልፈልግም። የምፈልገው ለመሊክ ደውለሽ ኖህ ደህና ነው ወይ ብለሽ እንድትጠይቅልኝ ብቻ ነው። እንደሱ ብታደርጊ ጃሃን ትዕዛዝ እየተላለፍሽ አይሆንም። እባክሽ ኤስማ፣ ለእኔ ኑህ ደህና መሆኑን ማወቅ ይበቃኛል። አቤት ኤስማ፣ ምንድን ነው? መሊክ፣ ብዙ ማውራት አልችልም። ሴቪ ላይ የኑህ ነገር በጣም አሳስቧታል። ደህና መሆኑን ማወቅ ፈልጋ ነው። ለዛ ነው የደወልኩት። ኑህ ለምን ደህና አይሆንም? እጅግ በጣም ደህና ነው። ኧረ ቆይ አንዴ፣ ሴቪ ላይ ለምንድን ነው የኑህ ነገር ያሳሰባት? ሴቪ ላይና ኑህ ሊጠፉ ሲሉ አይደል አቶ ጂያን የያዛቸው? ለዛ ነው። ምን ምን ነው አላወቅሽም ነበር እንዴ? ማለት ምን ተፈጠረ? ጂያን ሲይዛቸው ምን ተፈጠረ? ይስማ፣ ሴቪ ላይን እጇን ይዞ እየጎተተ ወደ ቤት አመጣት። ኑህን ግን ኑህ ምን እንዴ? ኤስማ፣ ኑህ ምንድን ነው የሆነው? አታሳብጅኝ፣ ንገሪኝ። አስደበደበው ሜሊክ፣ በጣም ደብድበውታል። ቆይ ምን እያልሽ ነው? ሴቪ ላይ በጣም ነው የተጨነቀችው። ኑህ በህይወት መኖሩን ማወቅ ፈልጋ ነው። ወንድሜ፣ ቆይ አልገባኝም። ለምንድን ነው እስካሁን ከታሲን ጋር የምትሰራው? አሁኑኑ አስወግደው። በጣም ነው የምጠላው፣ አልወደውም። ይኸውልሽ እባክሽ፣ አሁን የምታወሪው ነገር የሌለ ነገር ነው ሂክመት። አንተ ደግሞ ዝም በል ሂክመት። ታሲን ባልደረባችን ሲሆን የተሻረክነው በቃል ብቻ አይደለም። የሆነ ያህል ገንዘብ አስገብቷል። ስንት ነው ንገረኝ። ቆይ ምን ያህል ገንዘብ ነው የሰጠ? 500 ሚሊዮን ዶላር። ምን? ያው ሱማ ያን ያህል አይደለም። ሌላም ተጨማሪ። የምን ተጨማሪ ነው? ያኔ ጂሃን ሽርክናው ላይ ብዙ ደስተኛ አልነበረም። ስለዚህ እንዳይጨነቅ ብዬ ውሉ ላይ አንድ ሌላ የካሳ አንቀጽ ተጨምሯል። ስለዚህ አንድ ሰው ከሽርክናው መውጣት ከፈለገ ለሌላኛው ሸሪክ ካሳ የሚሆን 2.5 ሚሊዮን ዶላር መክፈል አለበት ብዬ አስገብቼበት ነበር። ምን? ወንድሜ ምንድን ነው የምታወራው? ይህ ሰውዬ ሸሪካችን የሆነው ድርጅታችን ውስጥ ገብቶ ሰርጎ ለመግባት እንዳልሆነ በምን ማረጋገጥ እችል ነበር? ማለቴ ስለዚህ አሁን ይህንን ሰውዬ ለማስወገድ 2.5 ሚሊዮን ዶላር ያስፈልገናል ማለት ነው? እንደዛ ነው? 2.5 ሚሊዮኑ ውል ለማፍረስ ነው። ውል ለማፍረስ። አቶ ሳሜት፣ ይሄ ላንተ ነው። እሺ ጀናን ውጭ። በዚህ ዘመን ደብዳቤ የሚልክ ሰው አለ? ደብዳቤ አይደለም፣ ከቢሮ የመጣ ነገር።
ለምንድን ነው እንደሱ ያፈጠጥክም? የአሪካ አባትን አይደለም። የሌለ ቀልድ ነው። ያስቃል፣ ግን አሁን ለቀልድ ትክክለኛው ሰዓት አይደለም። አይ ቀልድ ነው ብዬ አላስብም። ምን ማለት ነው? በተወሰደው የዘረመል ምርመራ ውጤት መሰረት ወይዘሪት ሀሪካ ሳንሻላን የሳሜት ሳንሻላን ልጅ አለመሆኗን በምርመራው ተረጋግጧል። ቆይ አንዴ እንጨቱን ራሱ አፏ ውስጥ አላደረገችውም። ምርመራውን አላደረገችም። በዛ እንጨትና በዛ ጥጥ ብቻ ለምርመራ ጸጉርና ምራቅም አለ። የጥርስ ብሩሽ ጠፍቶብኝ ነበር። አንቺ ነሽ ወስደሽ ያስመረመርሽው? አዎ ወስጃለሁ። ዝም ብሎ ነገር አይደለም የወሰድኩት። ምን ነው? አንቺ ነሽ አይደል ያደረግሽው? ለምንድን ነው እኔ ላይ የምትጮይ? ሂጂና እናትሽ ላይ ጩይ። እኔ አይደለሁም እሺ የማገጥኩት፣ እናትሽ ናት። አባዬ ወንድሜ መሌክ፣ ምን ነው? የት እየሄድሽ ነው? ወንድሜ ኑህ የት ነው ያለው? ነገርኩሽ እኮ የኔ ውድ፣ ወደ ካይሴሪ ለስራ ልኬዋለሁ። ወንድሜ ኑህ ካይሴሪ አይደለም፣ እንደ ዋሻኸኝ አውቄብሃለሁ። እውነቱን ንገረኝ መሌክ። እኔ ወንድሜ የተፈጠረውን አውቄያለሁ። እሺ እና ጂሃን ወንድሜን እንዳስደበደበው አውቄያለሁኝ። ወንድሜ እውነቱን ንገረኝ። ወንድሜ በሕይወት አለ? እስቲ እውነቱን ንገረኝ እባክህን። ቆይ የኔ ውድ፣ ምንም አልሆነም። አዎ በሕይወት አለ። እንደ ብረት ጠንካራ እኮ ንገረኝ። ወንድሜ የት ነው? እሱ ጋር መሄድ እፈልጋለሁ በፈጠረ። ቆይ መሌክ፣ ቆይ ትንሽ ይሻለው፣ ደህና ይሁን። በደንብ ሲሻለው ወደዚህ ላመጣው እችላለሁ። ችግር የለም። እባክህ ወንድሜ ኑ ያለበት ሄጄ ማየት እፈልጋለሁ። በአይኔ ካላየሁት እረፍት አይሰማኝም። ወንድሜ እባክህ ወንድሜ ጋር ውሰደኝ ስለምን። እሺ እንሂድ። እሺ በቃ እንሂድ። ካራጎዝ፣ አንበሳው ዛሬ እንዴት ነው? ለውጥ አለው? ደህና ይሆናል ወንድሜ። እንኳን ደህና መጣችሁ። ወንድሜ ሂድ። የኔ ኑ የኔ መንታ፣ ውይ የኔ ውድ ወንድም ኑ ወንድሜ ራሱን ስቷል አይደል? ደህና ይሆናል አይደለ? እንዲህ ሆኖ አይቀርም አይደል? ደህና ይሆናል ሜሌክ፣ ደህና ይሆናል። እኔ እየተንከባከብኩት፣ ሐኪሞቹም እየተከታተሉት ነው። ስለዚህ ምንም የኔ ውድ እንዴት እንደዚህ ያደርጉሃል? ይከፍሉበታል። የእጃቸውን እሰጣቸዋለሁ ወንድሜ፣ ለእያንዳንዳቸው የእጃቸውን እሰጣቸዋለሁ። ዋጋ ይከፍሉበታል። እሺ ወንድሜ፣ ማንም ሆነ ማን አንድ በአንድ የእጃቸውን እሰጣቸዋለሁ። ሴቪል፣ የእውነት ግን አሁንም አልገባሽም። እያልኩ ያለሁት ነገር አይሰማሽም? ኑህና መሌክን ከጀርባቸው የሚደግፋቸው ታሲኔን ሸርሊ ነው እያልኩሽ ነው። ይህ ሰውዬ ከድሮ ጀምሮ የአባቴና የቤተሰባችን ጠላት ሆኖ ኑሯል። አልገባሽም? እነሱ ማለት የሻንሳላን ቤተሰብን ለማጥፋት አንድ ላይ መስራት የጀመሩ ሰዎች ናቸው። ኑ ደግሞ ተባባሪ ነው፣ ነገርኩሽ። አንቺ ግን አሁንም ኑ ይወደኛል ብለሽ ታስቢያለሽ። ይሄንን ታምኛለሽ? ሴቪላይ፣ ያ ሰውዬ በፍጹም አይወድሽም። እመኝ፣ እሱ ማፍቀድሽን ከቀጠልሽ መጨረሻችን ጥሩ አይሆን። ገባሽ? እሱን ደግሞ አልፈቅድልሽም። ከእሱ ፍቅር ቢይዝሽ ራሱ እንደምንም ብለሽ ትረሸዋለሽ። ተግባባን? ሴቪላይ አዳምጪኝ፣ ያ ሰውዬ አይወድሽም። ዓላማው ሌላ ነው እያልኩሽ ነው። ኑህና መሌክ ሌላ ነገር ነው ከኛ የሚፈልጉት። እዚህ የመጡት እኛን ለመበቀል ነው እያልኩሽ ነው። ምንድን ነው ያልገባሽ ነገር? ጂሃን መሌክ፣ ጂሃን
ወይዘሪት መሊክ ደግሞ ወደዚህ ምን እግር ጣልሽ መሊክ? ወይስ አሁንም ወንድምሽ ታሲን ልኮሽ ነው? ሂጂ ቤት ውስጥ ለመግባት ሞክሪ ብሎሽ ነው? ወንድምሽ ታሲን ገንዘብ እየሰጠች ነው አይደል? መሆን አለበት። ንገሪኝ፣ ስንት እየሰጠች ነው? ራስሽን በርካሽ አላስገመትሽም አይደል? ጂያን፣ አይ ጥሩ ገንዘብ መቀበል አለብሽ። አዎ እንጂ፣ ምክንያቱም አንቺ ዓላማሽ በጣም ከፍ ያለ ነው። አንተ ወንድሜን እንዲደበድቡት አደረክ አይደል? አጥንቱን እንዲሰባብሩ ታዘሃል አይደል? ንገረኝ። አሁን ደስ አለህ አይደል? ምን ልታደርጊ ነው መሊክ? ሊተኩሽብኝ ነው? ቀጥይ፣ ተኩሽብኝ። ከቻልሽ በይ ተኩሽብኝ። ምላጩን እስበዋለሁ። እረፍ። አድርጊው፣ ሳቢው። እንዴት እንደዚህ ታደርጋለህ? እንዴት እንደዚህ ታደርጋለህ? እንዴት እሱን ታስደበድበዋለህ? ንገረኝ። አንቺ እንዲህ እያልሽ ነው? አንቺስ ብትሆኝ እንዴት እኔን ትጎጅኛለሽ? አንቺን እንደዛ እየወደድኩሽ ከአንቺ እንደዛ ፍቅር ይዞኝ እያወቅሽ እንዴት አይኔን እያየሽ ተዋሽኛለሽ? እንዴት ድፍረት አገኘሽ? ሄደሽ ከዛ ከታሲን ጋር ቡድን ሆንሽ። እንዴት እንዲህ ታደርግኛለሽ? ንገሪኝ። ምክንያቱም አንቺ የምትራመጅ ወደ ኢላማሽ ነው። ንገሪኝ። እንዳትጠጋኝ። ወንድምሽ ደህና ስለሆነ አንቺ ነፃ የሆንሽ እንዳይመስልሽ። አታስቢ። አንቺም ላደረግሽው ነገር እጅሽን ታገኛለሽ። እንዳትጠገኝ፣ አለበለዚያ ተኩሳለሁ። በይ መሊክ። ጂያን፣ እተኩሰዋለሁ። እረፍ። በይ። እተኩሰዋለሁ። ለማድረግ ልብ የለሽም መሊክ። አትጠጋኝ። በይ ተኩሹ። ሳቢው። ከዚህ በኋላ እንድትሸውጅኝ አልፈቅድልሽም። ከዚህ በኋላ ውሸትሽን ዝም ብዬ አላልፍም። ሰማሽኝ አይደል? አሁን የምትሸውጁ ሌላ ሰው መፈለግ ትችያለሽ። እሺ በይ ምላጩን ሳቢው። በይ መሊክ ተኩሹ።